ገንዘባችሁን ያለ ስጋት የምታስቀምጡበት ክሪፕቶ ከረንሲ እና ዶላር የምትገዙበት እንዲሁም ደግሞ ገንዘብ የምትቀበሉበት ዋሌት ዛሬ የምናየው ስለ ባይናንስ ነው። ከቀን ወደ ቀን ገንዘብ መቀበያ መንገዶች እየተሻሻሉ መጥተዋል። ለምሳሌ ዩቲዩብን መመልከት ትችላላችሁ። በፊት በዌስተርን ዩኒየን ነው። ይሄ ማለት በየወሩ ወደ ባንክ መሄድ ይጠበቅባቸዋል ማለት ነው። ከዛ በኋላ በቅርቡ ደግሞ ወደ ዋይር ትራንስፈር መጥተዋል። ይሄ ደግሞ ባንክ ቤት መሄድ አይጠበቅብንም። ቀጥታ ባንክ አካውንታችን ላይ ነው ገንዘቡ የሚገባው። ቀጣዩ ጀነሬሽን ደግሞ ዌብ 3 ነው። ከጥቂት ጊዜዎች በኋላ ሁሉም ነገር ወደ ዌብ 3 እየተቀየረ ስለሆነ ገንዘብ መቀበያ መንገዳችን ዌብ 3 ይሆናል ማለት ነው። ስለዚህ ዛሬ ደግሞ የምናየው ስለ ባይናንስ አከፋፈት ከመጀመሪያው እስከ መጨረሻው እንዴት እንደምትከፍቱ የምናይ ይሆናል ማለት ነው። አንዴ የባይናንስ አካውንት ከከፈታችሁ ድጋሚ መክፈት አትችሉም፣ ፓስፖርታችሁን ስለሚይዘው ማለት ነው። ስለዚህ ባይናንስ ክሪፕቶ ከረንሲ የምትገበያዩበት በጣም ብዙ ትሪሊየን ዶላሮች የሚንቀሳቀሱበት ቦታ ስለሆነ አንዴ አይደንቲቲያችሁ በዛ ፓስፖርት ክሬት ከተደረገ ድጋሚ ሌላ አካውንት መክፈት አትችሉም ማለት ነው። አንዴ የከፈታችሁትን የባይናንስ አካውንት ቬሪፋይድ ከሆነ ያንን የባይናንስ አካውንት በተአምርም ቢሆን ከእናንተ እጅ ሊወጣ አይገባም። ምክንያቱም አሁን ወደ ዌብ 3 ነው እየተጓዝን ያለ ነው። ባንካችሁም ዋሌታችሁም ስልካችሁ ላይ ነው የሚሆነው ማለት ነው። ስለዚህ ደግማችሁ ያን ዋሌት መክፈት አትችሉም ማለት ነው። ስለዚህ አንዴ የከፈታችሁትን አካውንት መያዝ አለባችሁ። ስለዚህ አሁን አካውንቱን እንዴት ክሬት እንደምታደርጉ የምናይ ይሆናል። ሊንኩን ዲስክሪፕሽን ላይ ወይም ደግሞ ኮሜንት ላይ ፒን አድርጌ ያስቀምጥላችኋለሁ። እሱን ሊንክ በመንካት ወደ ፕሌይ ስቶር ሄዳችሁ አፕሊኬሽኑን ዳውንሎድ አድርጋችሁ ክሬት ታደርጋላችሁ ማለት ነው። አሁን ወደ ስልኬ ሄድና ሙሉ ፕሮሰሱን የማሳያችሁ ይሆናል ማለት ነው። ወደ ቪዲዮ ጎናችሁ አንድ ስልክ አስቀምጣችሁ ወይም ደግሞ በሌላ ስልክ ከፍታችሁ ከኔ እኩል አድርጉ። አሁን ፕሌይ ስቶር ላይ ገቡና ባይናንስ የሚለውን ሰርች አድርጉ። ይኸው ከዛ እኔ አፕዴት ነው የሚለው የእናንተ ዳውንሎድ ትሉታላችሁ። ዳውንሎድ ካደረጋችሁ በኋላ የባይናንስ አፕሊኬሽን ፊት ለፊት ይመጣል ማለት ነው። ይኸው ባይናንስ ከፈትኩት። ከዛ ስትከፍቱት እንደዚህ ነው የሚመጣው አፕሊኬሽኑ። ከዛ ሳይን አፕ ወይም ሎጊን የሚለውን ክሊክ ታደርጋላችሁ። ቀስ ብላችሁ ከኔ እኩል እያደረጋችሁ ቢኮዝ ኦፍ አንዳንድ የሚፈጠን ሰው አለ፣ አንዳንድ ደግሞ ረጋ የሚል ሰው አለ። ስለዚህ ረጋ እያላችሁ ፖዝ እያላችሁ ከኔ እኩል አድርጉት። አሁን እኛ ክሬት አካውንት ስለሆነ ክሬት አካውንት ይኸው እዚች ታች ላይ ክሬት አካውንት የሚለውን እሱን ክሊክ አድርጉት። ከዛ ክሊክ ካደረጋችሁ በኋላ ሳይን አፕ ዊዝ ኢሜል ኦር ፎን ሚል አለ፣ ወይም ኮንቲኒው ዊዝ ጉግል ሚል አለ። እኔ ይኸው እዚህ ጋር ሳይን አፕ ኢሜል ኦር ፎን ሚለውን ነካው። ከዛ እዚህ ጋር ኢሜይሌን አስገባለሁ። ይኸው ኢሜይላችሁን ታስገባላችሁ። እዚች ጋር አግሪመንት አለች፣ እቺን ቼክ ቦክስ ክሊክ ታደርጋላችሁ። ከዛ ኔክስት የሚለውን ክሊክ አድርጉት። በጣም ቀላል ነው። ኔክስት በሉት። ስለዚህ ኢሜይላችሁን ካስገባችሁ በኋላ ኔክስት ስትሉ ወደ ኢሜይላችሁ ኮድ ይልካል። እኔ በአይክላውድ ነው እየከፈትኩ ያለሁት። ስለዚህ ወደ ኢሜይላችሁ ኮድ ይላካል። እዚህ ጋር ኮድ ታስገባላችሁ፣ 6 ዲጂት ኮድ 524707 ሰሚት አረኩት። ከዛ ፓስዋርድ ሰጠዋለሁ እዚህ ጋር። ከዛ ፓስዋርድ ታስገባላችሁ። ከዛ ኔክስት ነው የምትሉት። ኔክስት አልኩት። አካውንት ሰክሰስፉሊ ክሬትድ። አሁን አካውንቱ ተከፍቷል። እዚህ ጋር ደን የሚለውን ክሊክ አደርጋለሁ። ይሄን አበራውና ከዛስ አሁን KYC የሚባል አለ፣ ወይም ደግሞ ቆይታችሁ ማድረግ ትችላላችሁ። እኔ ለጊዜው ሜይ ሌት KYC ኢናብል ማለት ይሄ የእጃችሁን አሻራ ወደ አፕሊኬሽኑ ሁልጊዜ ስትገቡ የሚጠይቃችሁ ከሆነ እሱን ታደርጋላችሁ። ለጊዜው ይቆየኛል። ስለዚህ አሁን አካውንቱ በተሳካ ሁኔታ ተከፍቷል። ከዛ አካውንቱ እንደከፈትኩት ወዲያውኑ ወደ ዌብሳይት ይወስዳል ራሱ ማለት ነው። ፓስፖርት እና ሰልፊ እሱን ይጠይቃቸዋል። እሱን እናስገባለን። እንደምትመለከቱት ፓስፖርት እንድናስገባ ፓስፖርት አስገቡ ወይም ደግሞ የሆነ ዶክመንት አስገቡ ይላል። እዚህ ቦታ ላይ ፓስፖርትን ማስገባት ትችላላችሁ። ብቻ በእንግሊዝኛ የተጻፈ መታወቂያም ሊሆን ይችላል። የትምህርት ቤት የዩኒቨርሲቲ መታወቂያ ይቀበላል አንዳንዴ በእንግሊዝኛ የተጻፉ ከሆነ ማለት ነው። ሌላ አማርኛ ምናምን ጽሑፍ ካለበት አይቀበልም። ስለዚህ አሁን እዚህ ጋር ኢትዮጵያ የሚለውን ሰርች አደርጋለሁ። ከዛ ፐርሰናል ኢንፎርሜሽን፣ ገቨርንመንት ኢሹ አይዲ፣ ላይሰንስ ቼክ ይላል። ከዛ እዚህ ጋር ኮንቲኒው አልኩት። ከዛ ናሽናል ይኸው ኢትዮጵያ መርጧል ራሱ። ከዛ ፈርስት ኔም ፓስፖርቱ ላይ ያለውን ፈርስት ኔም አስገባለሁ። ፓስፖርቱ ላይ ያለውን ፈርስት ኔም የፊደል ስህተት እንዳይኖር። ከዛ ሚድል ኔም የአባታችሁን ስም። ከዛ ላስት ኔም አስገባለሁ። ካስገባው በኋላ እዚህ ጋር በርዝ ዴት ይላል። በአውሮፓ ፓስፖርታችሁ ላይ ያለው ወይም መታወቂያችሁ ላይ ያለውን አስገባላችሁ። አስገባው። ከዛ ኮንቲኒው ትላላችሁ። እዚህ ጋር ከታች አለ
ይሄን መሙላታችሁን እርግጠኛ ሁኑ። በጣም ቀላል ነው። ኮንቲኒው ሬዚደንሻል አድሬስ ይላል። ፓስፖርታችሁ ላይ ያለውን አድሬስ ታስገባላችሁ። ኢትዮጵያ ትሉና ይሄው ኢትዮጵያ ፖስታል ኮድ አዲስ አበባ ካላችሁ 1000 ከሌላችሁ 40 አስገቡ። ይሄንን ሲቲ የሚለውን የተወለዳችሁበትን ከተማ በጽፉ አሪፍ ነው። ኮንቲኒው አሁን የምታስገቡት ምንድነው? አይዲ ካርድ ከሆነ አሁን የዩኒቨርሲቲ አይዲ ካርድ ካላችሁ የዩኒቨርሲቲ አይዲ ካርድ አስገቡ በእንግሊዝኛ የተጻፈ ከሆነ። ከዛ ፓስፖርት ካላችሁ ፓስፖርት፣ ድራይቨር ላይሰንስ። ከዛ በጣም ሪኮማንድ የሚያደርገው ፓስፖርት ነው። እኔ ፓስፖርት የሚለውን ኮንቲኒው አልኩት። ከዛ ፓስፖርታችሁ መታየት አለበት ነው። እዚህ ጋር የፓስፖርታችሁ ምን ያህል ክሊር መሆን አለበት የሚለውን ኢንፎርሜሽን ነው የሚሰጣችሁ። ከዛ እዚህ ጋር ኮንቲኒው የሚለውን ክሊክ አደርጋለሁ። ከዛ ፓስፖርቴን አነሳለሁ ማለት ነው እዚህ ጋር። ስለዚህ ፓስፖርቴን አስገባው። ስለዚህ የኢሜጁን ኳሊቲ ቼክ እያደረገ ነው። ከተሳሳትን ድጋሚ ያስገባ ይላል። ስለዚህ በጣም ክሊር ነው ይታያል አለኝ። ስለዚህ ኮንቲኒው ለዋለሁ። ዶክመንቱ አፕሎድ ሆኗል። ከዛ አሁን ሰልፊ ነው፣ ፊት ለፊት ቼክ ያደርጋል ፊታችንን። እዚህ ጋር አቮይድ ማድረግ ያለባችሁ ነገር አለ። ብራይትነስ በሆነ ቦታ ላይ ፊታችሁን እንትን ይላል። ስለዚህ ቢንግ ቬሪፊኬሽን የሚለውን ይሄን ክሊክ ታደርጋላችሁ። እዛ እንደሚያዝ ፊት ቀና ምናምን ያዘው ወይጅ shake your head good nod your head good open your mouth ሮቦቷ እንደምትላችሁ አንገታችሁ ወደ ላይ አንገታችሁ ወደ ጎን ታረጉና ፎቶዋችሁን ታስገባላችሁ ማለት ነው። ካስገባችሁ በኋላ ይሄው ቬሪፊኬሽን ኮምፕሊትድ ይላል። ከዛ ክሎዝ እንለዋለን። አካውንታችንን ያዩታል። 24 ሰዓት ውስጥ ቬሪፋይ ከሆነ አካውንታችን ተከፍቷል ማለት ነው። ስለዚህ ይሄው ፔንዲንግ ነው የሚለው። በእንደዚህ አይነት መንገድ የባይናንስ አካውንት መክፈት ትችላላችሁ ማለት ነው። አሁን የባይናንስ አካውንት ከፍተናል። ይሄን ይመስላል። እዚህ ጋር አክቲቭ ይሆናል ማለት ነው ከተወሰኑ ደቂቃዎች በኋላ ያስገባችሁት ዶክመንት ትክክል ከሆነ። ስለዚህ የባይናንስ አከፋፈት ይሄን ይመስላል። አሁን ከኢትዮጵያ ሆናችሁ ዶላር መግዛት ትችላላችሁ፣ ደግሞ መሸጥ ትችላላችሁ፣ ክሪፕቶ ከረንሲ መግዛት ትችላላችሁ፣ ፎሬክስ ትሬድ መስራት ትችላላችሁ። እሺ የባይናንስ አካውንት አከፋፈት የተመለከታችሁትን ይመስላል። በቀጣይ ደግሞ ክሪፕቶ ከረንሲ እንዴት መግዛት መሸጥ እንደምትችሉ የምናይ ይሆናል ማለት ነው። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ቀን ይሁንላችሁ።